የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት 32ኛ ጠቅላላ ጉባኤ የተወሰኑ የስተት ትምህርቶች የሚላቸውን ነቀሰና አወገዘ። የወንጌላውያን አይደሉም፣ የብልጽግና ወንጌል የእምነት እንቅስቃሴ የእምነት ቃል እንቅስቃሴ የሚባለው ወንጌላዊ ክርስትና አይደለም ሲል ያ ጠቅላላ ጉባኤ አወገዘ። አሁን እኛ ከዛ ስር ያለን ሰዎች ያንን ይዘን ኦኬ ኮት እያደረግን በኢትዮጵያ ወንጌላውያን አብያተ ክርስቲያናት 32ኛ ጠቅላላ ጉባኤ በተወሰነው ውሳኔ መሰረት የፌዝ ሙቭመንት የብልጽግና ወንጌል የሐሰት ትምህርት ነው እንላለን። ብያኔ ሰጥቷል። አቅም ያለው ስልጣን ያለው አካል ያንን ያስተላልፋል። የሚገርም ነው። ያንን የመሰረት አድርጎ ሌሎች አገልጋዮች እየጠቀሱ ቤተክርስቲያናት ሊያደርጉ ይችላል። ግን አንድ ነገር ልንገር፣ ከዛ ጋር የኢትዮጵያ ወንጌላውያን ቤተክርስቲያናት ጠቅላላ ጉባኤ ቢወስንም ደግሞ ቤተ እምነቶች የራሳቸው አሰራርና የትምህርት ጠባቂ ቡድን ስላለ ወይም አገልግሎት ዘርፍ ስላለ ያንን ወስደው የራሳቸው ማድረግ ነበረባቸው። ምንም እንኳን የአምብሬላው ተቋም አብያተ ክርስቲያናት ህብረት ወስኖ ቢሆንም ቤተ እምነቶች ደግሞ በራሳቸው መንገድ ጉዳዩን እንደገና አስጠንተው የራሳቸው አቋም መያዝ ነበረባቸው።